ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ የምንመማረው ኦ በተባለው ቫውል ወይም ደግሞ አናባቢ በሎንግ ሳውንድ እና በሾርት ሳውንድ ወይም ደግሞ በረጅም ድምፅ እና በአጭር ድምፅ ከተነባቢ ፊደሎች ጋር ሲመጣ ምን ይመስላል የሚል ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ሳትሰለቹ እስከ መጨረሻው ድረስ መከታተል ከቻላችሁ በእርግጠኝነት ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ እንግዲህ ከዚህ ጋር የምታዩቸው የተለያዩ ወርዶች አሉ። ከዚህ ጋር ያሉት በረጅም ድምፅ፣ ከዚህ ጋር ያሉት ደግሞ በአጭር ድምፅ ምን ይመስላሉ የሚለውን እንማማራለን። እንጀምር። ኦኬ፣ መያዝ ያለብን እንግዲህ ኦ የተባለው ቫውል ወይም ደግሞ አናባቢ በረጅም ድምፅ ጊዜም በአጭር ድምፅ ጊዜም ተመሳሳይ ድምፅ እንዳለው መያዝ አለብን። ኦን በሎንግ ሳውንድ ጊዜም ኦ ብለን ነው የምናነበው፣ በሾርት ሳውንድ ጊዜም ኦ ብለን ነው የምናነበው። ስለዚህ ምንም የሚያስቸግር ነገር የለውም ማለት ነው። ኦኬ፣ ከመጀመሪያው ስንጀምር ኦ ሚል ድምፅ አለው ካል ኤፍ ኦን በአንድ ላይ ምን ብለን ማንበብ እንችላለን ማለት ነው? ፎ ተብሎ ይነበባል፣ ወይም ደግሞ ፎ ሚል ድምፅ አለው። ኦኬ፣ ከዛ ሁለተኛዋን ዩ ሁለተኛ አናባቢ ስለሆነች ሳይለንት ነች፣ ወይም ደግሞ አናነባትም፣ የመጀመሪያው ቫውል ስለተነበበ ማለት ነው። ዩን እናልፍና አርን እንደ ር እናነባለን በአንድ ላይ ፎ ር ፎር። ፎር ማለት በአማርኛው አራት ማለት ነው። ኦኬ፣ ከዛ ወደ ሁለተኛው ስንሄድ በቀላሉ ቢኦን ምን ብለን እናነባለን? ቦ ተብሎ ይነበባል። ኤክስ ለብቻዋ ክስ ሚል ድምፅ አላት። ክስ በአንድ ላይ ሲነበብ ቦ ክስ፣ ቦክስ። ከዚህ ጋር በአማርኛው ምን ይላል? ቦክስ ይላል። ምን ማለት ነው? ሳጥን ማለታችን ነው። እሺ፣ ወደ ሶስተኛው ስንሄድ በተመሳሳይ ቢኦን ቦ ብለን እናነባለን። ኦኬ፣ እንዲሁም ደግሞ ቲኤች ከቃል መጨረሻ ላይ ሲመጣ እንደ ዝ እናነባለን። ስለዚህ ቦንና ዝን በአንድ ላይ ስናነባቸው ቦ ዝ ቦዝ ተብሎ ይነበባል። ቦዝ ማለት ሁለቱም እንደማለት ነው። ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ ኤልኦ ኦ ሚል ድምፅ ስላለው ኤልኦን ሎ ብለን እናነባለን። ኤንን ለብቻዋ እንደ ን፣ እንዲሁም ጂ ለብቻዋ እንደ ግ በአንድ ላይ ሲነበብ ሎ ን ግ ሎንግ። ሎንግ ማለት ረጅም ማለት ነው። እሺ፣ ወደሚቀጥለው ስንሄድ ኤስኤችኦን በአንድ ላይ ምን ብለን እናንበበው? ሾ ተብሎ ይነበባል፣ ወይም ደግሞ ሾ የሚል ድምፅ አለው። አር ለብቻዋ እንደ ር፣ ቲን እንደ ት በአንድ ላይ ሲነበብ ሾ ር ት ሾርት ማለት አጭር ማለት ነው። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ የመጀመሪያዋ ተነባቢ ነች፣ ሁለተኛው ደግሞ አናባቢ ነው። ስለዚህ ጂኦ ምን ተብሎ ይነበባል? ኦ ሚል ድምፅ ስላለው ጎ ብለን እናነባለን። ሁለተኛዋ ኤ እንደነገርኳችሁ ሳይለንት ነች። ለምን? የመጀመሪያዋ ቫውል ስለተነበበች ሁለተኛዋ አናባቢ ወይም ደግሞ ቫውል አትነበብም። ስለዚህ ኤን እናልፍና ኤልን እንደ ል በአንድ ላይ ጎ ል ጎል ማለት ግብ ወይም ደግሞ እቅድ እንደማለት ነው። እሺ፣ ወደዚህኛው ስንሄድ አርኦን በአንድ ላይ ሮ ብለን እናነባለን። ሁለተኛዋ ኤ ወይም ደግሞ አናባቢ ሳይለንት ነች። ዲን እንደ ድ በአንድ ላይ ሮ ድ ሮድ ማለት መንገድ ማለት ነው። ኦኬ፣ ይህም በዚህ ካየን ወደሚቀጥለው ስንሄድ የመጀመሪያው ምን ይላል? የመጀመሪያዋ ኤም ተነባቢ ነች እንደምታዩት። ሁለተኛው ኦ አናባቢ ነው። ስለዚህ ኤም ኦን ሞ ብለን እናነባለን። ቪኢ በአንድ ላይ ቭ ተብሎ ይነበባል። ስለዚህ ሞንና ብን በአንድ ላይ ስናነባቸው ሞ ቭ ሞቭ ማለት
እንቅስቃሴ እንደማለት ነው። ከዚህ ጋር የተወሰነ የተሰረዘ ነገር አለው። እንቅስቃሴ ማለታችን ነው። ኦኬ ወደ ሁለተኛው ስንሄድ ቲኦን እንደ ቶ፣ ደብሊውን ለብቻዋ እንደ ው፣ ኤንን እንደ ን በአንድ ላይ ቶ ው ን ቶውን። ቶውን ማለት ከተማ ማለት ነው። ኦኬ ወደዚህኛው ስንሄድ ቲኦ እንደ ቶ ይነበባል። ቲኤን እንደ ታ፣ ኤልን እንደ ል በአንድ ላይ ቶ ታ ል ቶታል። ቶታል ማለት አጠቃላይ ማለታችን ነው። እሺ ይህስ ምን ይላል? ከዚህ ጋር አሁን ኦ ነች ቀድሜ የመጣች፣ ስለዚህ ኦን ለብቻዋ ኦ ብለን እናነባለን። እሺ ኤንን እንደ ን፣ ኤልኢን ሊ ብሎ ማንበብ። ስለዚህ በአንድ ላይ ኦ ን ሊ ኦንሊ። ኦንሊ ማለት ብቻ እንደማለት ነው። እሺ ወደዚህኛው ስንኛውስ ምን ይላል? ኦን ለብቻው እንደ ኦ በተመሳሳይ ፒኢን እንደ ፕ፣ ኤንን እንደ ን በአንድ ላይ ኦ ፕ ን ኦፕን። ኦፕን ኦፕን ማለት ክፍት እንደማለት ነው፣ ወይም ደግሞ የተከፈተ ክፍት እንደማለት ነው። እሺ አሁንም በቀጥታ ወደዚህኛው ስንሄድ ኦን ለብቻዋ ኦ ሳይሆን ዋ ብለን እናነባለን። ከዚህ ጋር ዋ እንላለን። ኤንን እንደ ን፣ ኤስኢን እንደ ስ በአንድ ላይ ዋ ን ስ ዋንስ። ዋንስ ማለት አንዴ ለማለት ነው። እሺ ወደዚህኛው ስንኛውስ ምን ይላል? ቢኦን ለብቻዋ እንደ ቦ፣ ኤ ሳይለንት ነች፣ ቲን እንደ ት በአንድ ላይ ቦ ት ቦት። ቦት ማለት ጀልባ ማለታችን ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻለን በእርግጠኝነት በአጭር ቀን ውስጥ ከፍተኛ ለውጥ ማምጣት እንችላለን። ስለዚህ መጀመሪያ በተለይ ለእንግሊዝኛ ጀማሪ ከሆናችሁ መጀመሪያ ማወቅ ያለባችሁ ምንድን ነው? አናባቢ ተነባቢ። አናባቢ እና ተነባቢ ከማወቃችሁ በፊት መጀመሪያ 26ቱን የእንግሊዝኛ ፊደሎች ጠንቅቃችሁ ማወቅ፣ በካፒታል ሌተር ምን ይመስላሉ፣ በስሞል ሌተር ምን ይመስላሉ የሚለውን ማወቅ። ስለዚህ ያን ካወቅንም በኋላ ደግሞ 26ቱን የእንግሊዝኛ አልፋቤቶች ከሁለት ከፍለን እናያቸዋለን። ተነባቢና አናባቢ ብለን ማለት ነው። ስለዚህ ተነባቢዎች እነማን ናቸው? አናባቢዎች እነማን ናቸው? እያንዳንዳቸውስ ምን አይነት ድምፅ አላቸው የሚለውን ማወቅ። ከዛ ደግሞ አናባቢና ተነባቢ ድምፆች በተከታታይ ሲመጡ ምን ተብሎ ይነበባሉ የሚለውን ማወቅ ከቻለን በእርግጠኝነት እንግሊዝኛን በቀላሉ አቀላጥፈን ማንበብ መጻፍ እንችላለን ማለት ነው። ስለዚህ በእንደዚህ አይነት መንገድ ፕራክቲስ እናደርግ፣ እንለማመድ። ለቻናላችን አዲስ የሆናችሁ ቤተሰቦች ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ለብዙዎች ተደራሽ እንዲሆን ብዙዎች እንዲማሩበት አድርጉልን። እንግዲህ የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። ያልገባችሁ ማንኛውም ጥያቄ ካለ ኮመንት ላይ ጻፉልን፣ የምንመልስላችሁ ይሆናል። እንዲሁም ደግሞ ኦንላይን ለመማር የምትፈልጉ ቤተሰቦች ካላችሁ ከቪዲዮ ታች ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ ሊሆን ይችላል ደውሉልን። በአጭር ቀን ውስጥ አቀላጥፋችሁ ማንበብ መጻፍ የምትችሉበትን መንገድ እንጠቆማቸዋለን። የዛሬ ትምህርታችን የቪዲዮአችን ይህን ይመስላል። ቀጣይ በሌላ ትምህርት የቪዲዮ እስከምንገናኝ መልካም ጊዜ፣ ሰላም ሁኑ።